ሰላም ጤና ይስጥልኝ እንዴት ናችሁ? ይህ ኤርሚያስ ዩቲዩብ ነው። እኔ ደግሞ ኤርሚያስ አያነው ነኝ። ይህ ቻናል እጅግ በጣም ጠቃሚ የሆኑ ጤናና ከጤና ጋር ተያያዥነት ያላቸውን መረጃዎች ወደ እናንተ ያደርሳል። ታዲያ እናንተ ደግሞ እንዲህ አይነት መረጃ ለብዙ ሰዎች እንዲደርስ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ በአክብሮት መልካም ትብብራችሁን እጠይቃለሁ። በአንድነት እና በአብሮነት ጤናማ ቤተሰብ፣ ጤናማ ማህበረሰብ፣ ጤናማ ህዝብና ሀገር መፍጠር እንችላለን። ጤናው በእጅዎ ነው። ዛሬ የምናየው የመወያያ ርዕሳችን ቲቢ ነው። የቲቢ በሽታ እንግዲህ በማህበረሰቡ ዘንድ ከፍተኛ የጤና ችግር እንደሆነ ይታወቃል። ስለዚህ ቲቢን በተመለከተ አጠር ያለ ግንዛቤ ለማስጨበጥ የዛሬ ርዕሳችን ቲቢ ይሆናል ማለት ነው። በቆይታችንም አጠር አድርገን የምናያቸው ነገሮች ቲቢ ማለት ምን ማለት ነው? የቲቢ በሽታ መንስኤዎችስ ምን ምን ናቸው? የቲቢ በሽታ ምልክቶች እነማን ናቸው? የቲቢ በሽታ አይነቶች፣ የቲቢ በሽታ መተላለፊያ መንገዶች፣ የማረጋገጫ ዘዴዎቹ፣ የቲቢ ሕክምና ምን ይመስላል? የቲቢ በሽታ በወቅቱና በጊዜው ካልታከመ የሚያስከትለው ጉዳት እስከምን ድረስ ነው? የሚሉትንና መከላከያ መንገዶችን አጠር አድርገን እናያለን። እስከ ቪዲዮ ፍጻሜ እንድትከታተሉ በአክብሮት ጋብዣችኋለሁ። አሁን ወደ ዋናው ጉዳያችን እንግባ። ቲቢ ማለት ምን ማለት ነው ብለን ስናይ የቲቢ በሽታ ማለት ከሰው ወደ ሰው ከሚተላለፉ በሽታዎች አንዱ ሲሆን በአይናችን በማይታይ ማይክሮ ኦርጋኒዝም በተባለ ባክቴሪያ የሚመጣ የኢንፌክሽን በሽታ ነው። እንግዲህ ቲቢ ከሰው ወደ ሰው ከሚተላለፉ በሽታዎች አንዱ ሆኖ የሚመጣውን በባክቴሪያ ነው። ይህ ደግሞ ታክሞ መዳን የሚችል በሽታ ነው። እንግዲህ መንስኤዎቹን ስናይ ደግሞ ያው ከላይ እንደተናገርኩት በባክቴሪያ ነው የሚመጣ። ከእነሱ መካከል በዋነኝነት እንግዲህ ማይኮባክቴሪየም ቱበርኩሎሲስ የሚባል ባክቴሪያ ነው እንግዲህ ዋነኛው። ሌላኛው ማይኮባክቴሪየም ቦቪስ የሚባልም አለ። ከወተት ያልተፈላ ወተት እንትን በምንመገብ ጊዜ የሚመጣ ነው። ሌሎቹ ብዙም ኮመን አይደሉም። ማይኮባክቴሪየም አፍሪካንም፣ ማይኮባክቴሪየም ማይክሮፍቲ የሚባሉ አሉ። እነዚህ ብዙም አይደሉም። በዋነኝነት ግን ማይኮባክቴሪየም ቱበርኩሎሲስ በተባለ ባክቴሪያ ይመጣል ማለት ነው። ለቲቢ በሽታ እንግዲህ አመች ሁኔታዎችን የሚፈጥሩ ወይም ምቹ ሁኔታዎችን የሚፈጥሩ ሌሎች በሽታዎች አሉ። ከነሱ መካከል የኩላሊት በሽታ ካለ፣ የኤችአይቪ በሽታ ተጠቂዎች ከሆን፣ የምግብ እጥረት ወይም የምግብ መቀንጨር ካለ፣ ሌሎች ለረጅም ጊዜ የቆዩ በሽታዎች ካሉ እነ ካንሰር፣ የስኳር በሽታ እነዚህ ካሉ ለቲቢ ምቹ ሁኔታን ይፈጥራሉ ማለት ነው። አንዱ አንዱን እየሳበ ምቹ ሁኔታን እየፈጠረ ለቲቢ በሽታ ያጋልጡናል ማለት ነው። የበሽታ የመከላከል አቅማችን ዝቅ ስለሚያደርጉ ቲቢ በዛን ጊዜ ደግሞ ከሰውነታችን ውስጥ ባክቴሪያው ራሱን አዳክሞ ወይም ደብቆ ስለሚኖር በዚህን ጊዜ ራሱን አውጥቶ የቲቢ በሽታን ያመጣል ማለት ነው። ስለዚህ እነዚህ በሽታዎች ካሉ የቲቢ በሽታ ምርመራንም በዛው ቼክ ማድረግ ያስፈልጋል ማለት ነው። እንግዲህ እዚህ ቀጥለን የቲቢ በሽታ ምልክቶች ምን ምን ናቸው ብለን ስናይ የደረት ህመም፣ ደም ማስታወክ፣ ደም የተቀላቀለው ማስታወክ፣ የሰውነት ሙቀት መጨመር፣ ብርድ ብርድ ማለት፣ ሌሊት ሌሊት ሰውነታችን ማላብ፣ ከሁልጊዜው የተለየ ሌሊት ሌሊት ሰውነታችን ማላብ፣ የምግብ ፍላጎታችን መቀነስ፣ የሰውነት ክብደት መቀነስ፣
እንደው በትንሹም በትልቁም የድካም ስሜት መኖር፣ በዋነኝነት ሳል እንግዲህ አክታ ያለው ሳል 2 ሳምንትና ከዛ በላይ አክታ ያለው ሳል መኖር፣ እነዚህ የቲቢ በሽታ ምልክቶች ናቸው። እነዚህ ሲከሰቱ ቶሎ ብለን ወደ ጤና ተቋም በመሄድ ቼክ ማድረግ ማረጋገጥ መልካም ነው። የእኛን ጤና ብቻም ሳይሆን የህብረተሰቡንም ጤና መጠበቅ ስለሆነ ከሰው ወደ ሰው የሚተላለፍ በሽታ ስለሆነ እንግዲህ የእኛም ብቻ ሳይሆን የሌሎችንም ጤና መጠበቅ ስለሆነ በወቅቱ በጊዜው ቼክ ማድረግ እንደዚህ አይነት ምልክቶች ሲኖሩ እጅግ በጣም ተገቢ ነው። እዚህ ቀጥለን የቲቢ በሽታ አይነቶችን ነው የምናየው። የቲቢ በሽታ አይነቶችን ስናይ አጠር አጠር አድርጌ ነው ያው ቪዲዮ እንዳይረዝም እናንተ ማሰልች እንዳይሆን እንዳው ስለ ቲቢ ግንዛቤው እንዲኖረና ቲቢ ማለት ምን ማለት ነው የሚለው እንድናውቅ ነው። በተጨማሪም ሕክምናው እንዴት እንትን ይላል የሚለውን ለማየት ነው። ስለዚህ አይነቶቹን ስናይ የቲቢ በሽታ አይነቶች በዋነኝነት በሁለት ነው የምንከፍላቸው። የሳምባ ቲቢ እና የሌሎች የሰውነት ክፍሎች ብለን ነው የምንከፍለው። በሁለት ነው የምንከፍለው። በአብዛኛው ያው የሳምባ ቲቢ ነው የሚታወቀው፣ ግን ሁሉንም የሰውነት ክፍሎች ሳምባ እንትን የቲቢ በሽታ ያጠቃል ማለት ነው። ለምሳሌ የአጥንት ቲቢ፣ የአንጀት ቲቢ፣ የመገጣጠሚያ ቲቢ እየተባለ ይባላል። ብዙ ናቸው። ቲቢ የማይነካው የሰውነት ክፍል የለም። ስለዚህ በሁለት መንገድ እንከፍላቸዋለን። የሳምባ ቲቢ እና ከሳምባ ውጭ ያለ ቲቢ ብለን ማለት ነው። ያው በአብዛኛው ሳምባ ላይ ነው የሚከሰተው። ማጆሪቲው የሳምባ ቲቢ ነው። እዚህ ቀጥለን የቲቢ በሽታ መተላለፊያ መንገዶች ነው። እንግዲህ ከሰው ወደ ሰው ይተላለፋል ብያችኋለሁ። ቲቢ እንግዲህ ከሰው ወደ ሰው ከሚተላለፉ በሽታዎች አንዱ ነው። ይሄም የሚተላለፈው በሽታው አየር ወለድ በሽታ እንደመሆኑ መጠን ቲቢ ከያዘው ሰው ጋር የቅርብ እንትን ሲኖረን ይሄ የቲቢ በሽታ ያለበት ሰው በሚያነጥስበት ጊዜ፣ በሚስልበት ጊዜ፣ በሚያስል ጊዜ በእነዚህ አይነት ነገሮች በሚያዛጋበትም ጊዜ ከሱ ያለ ባክቴሪያ ይሄ ማይክሮ ኦርጋኒዝም ወደኛ እንግዲህ የረቂቅ ተዋሲያን ወደኛ በአየር አማካኝነት ወደኛ ይገባል ማለት ነው፣ ወደ ጤነኞቹ እና እነዚህን ነገሮች እንዴት እንከላከላቸዋለን የሚለውን ወደ ኋላ መከላከያ መንገዶች ላይ እናነሳቸዋለን። መተላለፊያ መንገዱ ይሄ ነው። እንግዲህ ቲቢ በሽታ ያለበት ሰው ሲያነጥስ፣ ሲስል፣ ሲያዛጋ እንደዚሁ ከሰውየው ወደ ጤነኛ ሰው ይተላለፋል ማለት ነው። የቲቢ በሽታ ማረጋገጫ ዘዴዎቹ ወይም መንገዶቹ ስናይ ደግሞ ቲቢ በሽታ ነው ብለን ለማረጋገጥ በዋነኛ እንግዲህ እነዛ ከላይ የጠቀስኳቸው ምልክቶች አሉ። ምልክቶቹ ካሉ ለሌላ ተጨማሪ ምርመራ ይላካል። እነዛ ምርመራዎች ደግሞ በዋነኝነት የአክታ ምርመራ እና የራጅ ምርመራ ናቸው። እነዚህ ያው በአብዛኛው የምንጠቀማቸው እነዚህን ነው እና የአክታ ምርመራ በማድረግ የራጅ ምርመራ በማድረግ እንግዲህ የሳምባ ከሆነ ብዙ ጊዜ የአክታ ምርመራ በማድረግ ሌሎችም ከሆነ ራጅ ያው ሳምባንም ጨምሮ ራጅ ይለየዋል ማለት ነው። በእነዚህ በአብዛኛው የመለያ መንገዶች ናቸው። የቲቢ በሽታ ሕክምናውን ስናይ እንግዲህ ሕክምናው መድኃኒቱ በአግባቡ ያለማቋረጥ በጥንቃቄ ከተወሰደ ሙሉ በሙሉ የሚድን በሽታ ነው። ቲቢ ሙሉ በሙሉ ሊድን የሕክምናው ዓላማም ቲቢን ሙሉ በሙሉ አክሞ ማዳን ነው። ግን ጥንቃቄዎች አሉ። ያለምንም ማቋረጥ ያለምንም መንጠባጠብ በጥንቃቄ ነው መድኃኒቱ የሚወሰደው።
መድኃኒቱ በትክክል በአግባቡ ከተወሰደ ታክሞ የሚድን አየር ወለድ ተላላፊ በሽታ ነው ማለት ነው። ሕክምናው እንግዲህ ሁለት ፌዝ ነው ያለው። የመጀመሪያው ኢንቴንሲቭ ፌዝ የምንለው በጣም በጥንቃቄ የምናየው ለ2 ወር ወይ ለ3 ወር የምንወስደው መድኃኒት ነው። ለ2 ወር ወይ ለ3 ወር ስንወስድ ለ2 ወር የምንወስደው የመጀመሪያ ገና ቲቪው ከዚህ በፊት ያልተከሰተ ከዚህ በፊት መድኃኒት አቋርጦ ላልመጣ ሰው 2 ወር እንግዲህ በባለሙያ ታግዞ በየቀኑ እየሄድን ጤና ተቋም ላይ መድኃኒቱን ከባለሙያ ፊት እዛው ላይ በባዶ ብዙውን ጊዜ በባዶ ሆዳችን የምንወስደው ማለት ነው። መድኃኒቱ እንግዲህ ትዕግስት ይጠይቃል። ይህን በሽታ ታክሞ ለመዳን ትዕግስት ይጠይቃል። ደከመኝ ሰለቸኝ ሳይባል በጥንቃቄ መድኃኒቱን መውሰድ ነው። እንግዲህ ቅድም እንዳልኩት ለራሳችን ብቻ ሳይሆን ለሌላውም ማህበረሰብ በሽታውን ወስዶ ለቤተሰብም ሌላ ላለማስተላለፍ በጥንቃቄ መወሰድ አለበት ነው። እንግዲህ ይህ መድኃኒቱን በባዶ ሆድ በባለሙያ ታግዘን እዛው እየተመላለስን የምንወስደው ይሆናል ማለት ነው በየቀኑ። ሁለተኛው ፌዝ ግን ከ4 እስከ 6 ወር መድኃኒቱ ይወሰዳል። ይህኛው ደግሞ በየወሩ መድኃኒቱን ከጤና ተቋም እየሄድን እናመጣለን ማለት ነው። ይህም በራሳችን የምንወስደው ማለት ነው። እንግዲህ ይህን አድርገን በጥንቃቄ እስከ መጨረሻው ድረስ መድኃኒቱን በታዘዘልን በተቀመጠልን የጊዜ ርዝማኔ በአግባቡ ከወሰድን ሙሉ በሙሉ በሽታው ይድናል ማለት ነው። እዚህ ላይ በጣም ጥንቃቄ ማድረግ ያለብን መድኃኒቱን በመሀል ማቋረጥ ነገር ካለ የቲቪ በሽታ አስከፊ ገጹ መድኃኒቱን የመላመድ ባህሪ አለው። የቲቪ መድኃኒትን የመላመድ ባህሪ ስላለው መድኃኒቱን የተላመደ ቲቪ ደግሞ ወደ ሁለተኛው ይሄዳል። ሁለተኛውንም እንደዚህ ይላመዳል። እዛም በኋላ በጣም ለህይወት አደጋ ነው የሚሆነው። ለሌሎችም እንደዚሁ በሽታው መድኃኒቱን የተላመደ ቲቪ እጅግ በጣም የህይወት ትልቁ አደጋ ስለሆነ በጣም ጥንቃቄ መደረግ ያለበት መድኃኒት በሚወሰድበት ሰዓት ትልቅ ጥንቃቄ ያስፈልገዋል። ከባለሙያ ትዕዛዝ ከባለሙያ ምክር ውጪ እኛ ምንም በራሳችን ቢቋረጥ ችግር የለውም እንትን ቢል ችግር የለውም በሚል ነገር እንትን ማለት የለብንም። ሌላ የምንከላከላቸው ምግቦች በባለሙያ በደንብ ምክሩን መውሰድ መቀበል አለብን። መድኃኒቱ ደግሞ ትንሽ ከበድ ስለሚል ያው የምንመገባቸው ምግቦች ፕሮቲን ያላቸው ቢሆኑ ጥሩ ነው። ለምሳሌ እንደ እንቁላል፣ ወተት፣ ስጋ እነዚህን እየወሰድን ነው እንግዲህ በደንብ እንድናገግምም የሚያግዙን እንደዚህ አይነት ምግቦች ናቸው። የባለሙያ ምክር በደንብ መቀበሉ ጥሩ ነው። ከጤና ባለሙያ ጋር በደንብ የተሰናሰለ ቁርኝት ሊኖረን ይገባል። ይህን መድኃኒት በምንወስድ ጊዜ በዛ መልኩ መሆን አለበት ማለት ነው። እንግዲህ የቲቪ በሽታ በወቅቱ በጊዜው ካልታከመ የሚያመጣው ከፍተኛ ጉዳት አለ። እነሱ ለምሳሌ ሳምባን በከፍተኛ ሁኔታ ከጥቅም ውጭ ሁሉ ሊያደርግ ይችላል። ኩላሊትን ሊጎዳ ይችላል። ጉበትን፣ አጥንትን ብዙ ነገርን ብሎም ህይወትን እስከ ማሳጣት ድረስ ይደርሳል ማለት ነው። የቲቪ በሽታ በወቅቱ ካልታከመ እንዲህ አይነት ችግሮችን ስለሚያመጣ በወቅቱ በጊዜው መታከም መቻል አለብን መልእክቴ ነው። ከዚህ ቀጥለን የምናየው በጣም ጠቃሚና አስፈላጊ የሆነው ነገር ሁሌም እንደምለው የሰው ልጅ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚል የሀገራችን አባባል በጣም የምወደው አባባል ነው። አዋጭም ነው፣ አትራፊም ነው። የሰው ልጅ ታሞ በጤና ተቋም ሂዶ ወረፋ መያዝ፣ መንገላታት፣ መውጣት መውረድ፣ አላስፈላጊ ወጪ ማውጣት፣ ህይወታችን ማጎሳቆል
ይሄ በጣም እንትንም ስለሆነ አስቀድመን መከላከል የምንችላቸውን ነገሮች አስቀድመን ለጤናችን የሚያስፈልገውን ትኩረት ሰጥተን መከላከል ያለብንን መከላከል እጅግ በጣም ጠቃሚ ነው እና አሁን ማየት ያለብን የምናየው ጉዳይ መከላከያ መንገዶችን ነው። ከመከላከያ መንገዶች እንግዲህ የምንኖርበት ቤት በደንብ አየር እንዲገባ ማድረግ፣ መስኮት በር ከፋፍቶ በደንብ ቬንትሌት እንዲሆን ይሄ አየር በደንብ እንዲገባ እንዲወጣ፣ ምክንያቱም ባክቴሪያውን አየር ሊወስደው ስለሚችል በደንብ እንዲህ አይነት ሁኔታዎችን መፍጠር እንግዲህ ሰው በበዛበት አካባቢ በተለይ በትራንስፖርት አካባቢ ላይ በጣም ሰው እንትን የመጨፋፈቅ የመጨቋቆን ነገር ስለሚኖር መስኮቶችን ከፍተን የመሄድ መስኮትን በመክፈት አየር እንዲገባ በማድረግ የቲቪ በሽታን መከላከል እንችላለን። ሌላኛው የቲቪ በሽታ ካላቸው ሰዎች ጋር ካረጋገጥን መድኃኒቱን በተለይ ጀምረው 3 ሳምንት እና ከዛ በታች የሆናቸው ሰዎች ጭራሽም ያልጀመሩ ሰዎች የምናውቃቸው ካሉ ከነሱ ያን ያህል አለመቀራረብ። ሌላኛው ሕክምናውን በትክክል መከታተል ነው። እንግዲህ ከላይም እንዳልኩት የቲቪ በሽታ ታክሞ የሚድን ስለሆነ በትክክል ታክመን እንትን ካልነ ይሄ ህብረተሰቡን የጤና ችግርም በዛው ልክ መጠበቅ እንደሆነ ተገንዝበን የቲቪ ታካሚዎቹ ደግሞ የቲቪ በሽታ ያለብን ሰዎች በወቅቱ ቶሎ መድኃኒት መጀመር 3 ሳምንት እና ከዛ በላይ ከወሰድን የመተላለፍ እድሉ ዝቅተኛ ነው። ሌላው መድኃኒቱን በአግባቡ ያለማቆራረጥ መጨረስ ነው። እስከ መጨረሻው የተቀመጠውን የጊዜ ገደብ በጤና ባለሙያዎች የምክርና የአቅጣጫ በሚሰጡን መድኃኒቱን መጨረስ ነው። ሌላው 2 ሳምንት እና ከዛ በላይ የሆነ የቆየ ሳል ካለ ቀጥታ ወደ ጤና ተቋም ሄዶ ቼክ ማድረግ። ይሄ ሁሌም የሚባል በየሚዲያው ሁሉ የሚነገር ጉዳይ ነውና ይሄም ችላ መባል የለበትም። 2 ሳምንት እና ከዛ በላይ የቆየ ሳል ካለ ሄደን ቼክ ማድረግ። ሌላው ልጆችን የቲቪ ክትባት ማስከተብ ነው። የቲቪ በሽታ ክትባት አለው። ልጆቹን ያንን ክትባት ማስከተብ አንዱ መከላከያ መንገዱ ነው። ሌላ የሰውነታችን በሽታ የመከላከል አቅምን ከፍ የሚያደርጉ የአመጋገብ ስርዓቶችን ማስተካከል ነው። አመጋገብ እንግዲህ አንዱ የሚመጣው በምግብ እጥረት በመቀጨጭ ስለሆነ አመጋገባችን በደንብ ያው ምግብ እንግዲህ አንዱ መድኃኒት ነው። ትልቁ ከመድኃኒትም በላይ ነው እና አመጋገባችንን ማስተካከል አንዱ የቲቪ በሽታ መከላከያ መንገድ ነው እና እነዚህን ነገሮች በማድረግ ራሳችን ከቲቪ እንከላከል። እንግዲህ እነዚህ ናቸው መከላከያ መንገዶቹ። ራሳችን ከቲቪ በሽታ በእነዚህ መንገዶች መከላከል እንችላለን። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ጤናው በእጅዎ ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። እጅግ በጣም አመሰግናለሁ። ሰላም ሁኑ። ሰላማችሁ ይብዛ።